ሰላም ጤና ይስጥልን ውድ ቻናላችን ተመልካቾች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አይረሳ። ሰላም ዩቱብ ፋሚሊ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮ የምናየው በአሁኑ ሰዓት የዓለም ዋንጫ እየታየ ነውና እሱን ጨዋታዎችን የምናይበት ሁሉንም ጨዋታ የምናይበት ቻናሎች ነው ማለት ነው። ከኢትዮሳት ጋር እነሱን ቻናል ሪኮመንድ አደርጋቸዋለሁ ማለት ነው። ያው በኢትዮሳት ላይ አንዳንድ ቻናሎች እናሳያለን ብለው ብዙ ጨዋታዎችን እየዘለሉ ነው እና ስለዚህ በቀላሉ ከኢትዮሳት ጋር አሰርታችሁ የምትጠቀሙበትን ሳተላይቶች ነው ምነግራችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቅድሚያ ጄም ስፖርት ይባላል። ጄም ስፖርት ታውቁታላችሁ። ኤሲዲ እና ኤችዲ ያለው ከዚህ በፊት የተለያዩ ጨዋታዎችን እያሳየ ነው። አሁን የዓለም ዋንጫ በሱ ነው እያየሁበት ያለው 12033 ቨርቲካል ኳሊቲ ግን ምናልባት ትራክ ሊሆንባችሁ ይችላል ወይም ላይገባላችሁ ይችላል። አሪፍ ኤልኤንቢ ተጠቀሙ። 0.1 ወይም 0.2 ዲቢ ያላቸው ኤልኤንቢዎች ከዚህ በፊት ስለ 0.1 0.2 ዲቢ ያለው ኤልኤንቢዎች የተለያዩ ቪዲዮዎችን ሰርቻለሁ። እሱን ገብታችሁ ማየት ትችላላችሁ። በጣም አሪፍ የሚባል ሲግናል የሚስቡ ናቸው። ዝናብ ሲሆንም አይቆራረጡም ማለት ነው። ልዩነታቸውንም ሙሉ ቪዲዮ ዲቴይል ስላለ ገብታችሁ ማየት ትችላላችሁ። ሁለተኛው ደግሞ ወርልድ ካፕ፣ አሁን እንደምታዩት ወርልድ ካፕ የሚባል አዲስ ቻናል መጥቷል። የተወሰኑ ቀናት ሆኖታል ማለት ነው። እሱም ጨዋታዎችን እያሳየ ነው። ለዓለም ዋንጫ ተብሎ የተለቀ ነው። ምናልባት ቢስኪ የጀመረ ሰዓት አካባቢ በቢስኪ ነበር ልክ እንደ ቫርዜሽ ቢስኪውን አንስቶታል። ምና ራሱ ቢቆልፍባችሁ እኔ ቴሌግራም ቻናል ላይ ያስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ቻናል ላይ ያለማሳ ጄም ስፖርት ኤሲዲም አለ። ትራክ አስቸገራችሁ ወይም ኳሊቲ አልጋባ ካለ በኤሲዲ ጄም ስፖርት መጠቀም። ዛሬ ቪዲዮ ይሄን ይመስላል። ማንኛውም ጥያቄ ካላችሁ ኮሜንት ስር ማስቀመጥ እንዳትረሱ ማለት ነው።